እንግዳችንን ትንሽ ለማስተዋወቅ ያህል የአማጺ ፖድካስት መስራችና ወንድ ልጅ እንዲህ መሆን አለበት ወንድ ልጅ አያለቅስም ምናምን የሚሉ አንዳንድ ሰዎች አሉ አሁን እና እኔ ያስቀኛል ዛሬ በ2026 ላይ ወንድ ልጅ አያለቅስም የሚል ሐሳብ ማውራት እና እንግዲህ ነገሮችን በጣም በድፍረት በመናገር ነው የሚታወቀው። በጣም ሮማንቲክ እንደሆነች የምታስብ ልጅ እስቲ ለወንድ ልጅ ሮማንቲክ የሆነ ነገር ምን አድርገሻል ብትላት ብዙ ነገር ምትልህ ነገር አይኖራትም። ብዙውን ጊዜ እንደ ስሙ አማጺ ፖድካስት ሆኖ ይሁን ወንዶቹን እያሳመጸብን ነው። አንድ ሰው ዛሬ መጥቶ ወንድ ልጅ አያለቅስም ብሎ ነገ ደግሞ አይ እንዲህ ማለት ፈልጌ ነው እንዲለኝ እኔ አልፈልግም። አንድ ሰው የሆነ አቅጣጫ ላይ ልምድ ሳይኖረው ቁጭ ብሎ ዝም ብሎ እድሜው ስለሄደ ብቻ ማቹር ነው ማለት አንችልም። ሀሳቡን በነጻነት በመናገር በበንም የምናውቀው ሳሮን ጠባይነህ እዚህ ነው ያለው። ሴት ልጅ ተከራክራ አሳምነሃታል ማለት እንደውም ሉዝ አርጋሃል ማለት ነው ምናና ያንን ተቀብለው ልክ አይደለም ያ ነገር ብዬ አምናለሁና እንገባለን። እንግዳችንን ትንሽ ለማስተዋወቅ ያህል እንግዲህ ዛሬ ይዘንላችሁ የመጣ ነው ባለሙያ የማርኬቲንግ ባለሙያ ነው እንዲሁም ፍሪላንሰር ከዛም ደግሞ የአማጺ ፖድካስት መስራችና ፕሮግራሙ ላይ በአማጺ ፖድካስት በደንብ የምናውቀው ሰው ነው እና እንግዲህ ነገሮችን በጣም በድፍረት በመናገር ነው የሚታወቀው። እንደ ስሙ አማጺ ፖድካስት ሆኖ ይሁን ወንዶቹን እያሳመጸብን ነው ትንሽ እና ግን ሀሳቡን በነጻነት በመናገር በበንም የምናውቀው ሳሮን ጠባይነህ እዚህ ነው ያለው። እንኳን ደህና መጣ ሳሮን። እንኳን ደህና ቆያችሁኝ። አመሰግናለሁ ሳሮን። እኔም እንኳን ደህና መጣ ማለት እወዳለሁ። የስፖንሰራችን ዛሬ ይህ ፕሮግራም ወደ እናንተ እንዲደርስ ቅዱስ ማርቨል እና ግራናይት እስከ ፕሮግራሙ መጨረሻ ድረስ አብሮን ይቆያል። እንግዲህ የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይንም ልዩ ገጽታ ያለው ቢሮ እየገነቡ ከሆነ ምርጫችን ምን እንደሚሆን ግልጽ ነው። ሁልጊዜም ቅዱስ ግራናይት እና ማርብል ይህንን ፕሮግራም ስፖንሰር አድርጎላችሁ እስከ መጨረሻው ይቆያል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ በሚያገኙበት ህንጻ ውስጥ መዘዋወሩን ሲያበስሩት ከታላቅ ደስታ ጋር ነው። እንግዲህ ለቤቶ ውበት ቅዱስ ግራናይት ውበትን እንሸጣለን ይላችኋል። ሳሮን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሳሮን ጥሪያችን መጀመሪያ ጥሪያችን አክብረ እዚህ ስቱዲዮ ስለተገናኘን በጣም እናመሰግናለን። ኪደስ ታስተዋውቂን የማርኬቲንግ ባለሙያ ነው። ከዛ በኋላ ግን አክቹአሊ እየሰራ ያለው ፍሪላንስ ስራ ላይ ነው። ፍሪላንስ ማለት እንዴት ነው ላይክ ለአድማጮቻችን እስኪ ግልጽ አድርግላቸው እንደምትሰራው። ሳሮን ማን ነው? ያው መጀመሪያ ፍሪላንስ ያልከው ያው ኢንተርኔት ላይ ያሉ ክላይንቶችን ፈልገው ከነሱ ጋር ያው በራሳችን ሰዓት የምንሰራው ስራ ነው። ሜል ያው ኢትዮጵያ ላይ ያሉ ድርጅቶች እርግጠኛ አይደለሁም ኦንላይን ብቻ ሪሞት የሆኑ ስራዎች እንደሚቀጥሩ፣ ግን ያው እኔ ትንሽ ቆይቻለሁ። የኮሮና ሰዓት አካባቢ ነበር የጀመርኩትና ያው ከኢንተርናሽናል ድርጅቶች ጋር እንዲሁም ሰዎች ጋር ነው ሜል የሚሰራው። ቤሲካሊ ሜን ፎከሴ ቪዲዮ ኤዲቲንግ ላይ ነው እና ያው ሶሻል ሚዲያቸውን ማኔጅ ማድረግ እንዲሁም የተወሰነ ዲጂታል ማርኬቲንግ አስፔክት አለው እዛ ላይ ነው አተኩሬ የምሰራው ማለት ነው። ያንን ይመስላል። እስኪ ልጅነት ምን ይመስል ነበረ? ልጅነቴ በዚህ እዚሁ አዲስ አበባ ነው የተወለድኩት እና ልጅ ሆነን ወደ ሐዋሳ ሄድ ነው። ሐዋሳ ነው ያደግኩት። ካምፓስ እዛው ሐዋሳ ዩኒቨርሲቲ ነው የጨረስኩት። ልጅነቴ እንደ ማንኛውም ልጅ ኳስ እየተጫወትኩ ነው ያደግኩት። እያስቸገርኩ ተደብቀን ሀይቅ እየሄድን ሐዋሳ ስትሆኑ አንድ ያለው አድቫንቴጅ ያ ነው። ሐዋሳ ሀይቅ ላይ ነው ዋና የለመድኩት እና ምንም የተለየ ነገር የለውም። ትምህርቴን ባይሆን ያው ትንሽ ሜቢ ከሌላው የሚለየው ሲሪየስሊ ነበር ስማር የነበረው። ያንን ይመስላል። በጣም ጥሩ። በእናንተ ግን እዚህ ጋር ፍሪላንስ ስራዎቹን የጀመርከው ትምህርትን እየተማርክ ነው ወይስ ተመርቀህ? ያው ኮሮና ሰዓት አይ ቲንክ ገና አካባቢ ነበራል ኮሮና የገባው ገና ምናምን እና እስከ ነሐሴ ምናምን ትንሽ አረፍኩና ልክ አይ ቲንክ ሐምሌ ምናምን ላይ እንዲ አፕላይ ምናምን ማድረግ ጀመርኩኝና ወደ ነሐሴ መጨረሻ ላይ የመጀመሪያውን የኦንላይን ስራ ላንድ ያርኩት የዛን ሰዓት ነው። ሰርች ኢንጂን ኢቫሉዌሽን ይባላልና
ባይሆን ከዛ በፊት ሰከንዲር ተማሪ ያለው ሁለተኛ አመት ላይ ዲዛይን ምናምን ነበረ የምንማረው እና በዛውም ይሄ ፎቶሾፕ፣ ኢሉስትሬተር፣ ፕሪሚየር ምናምን የለመድኩት የዛን ሰዓት ነበርና ክረምቱን በጣም ቁጭ ብዬ በጣም ከለመድኩ በኋላ ቴሌግራም ላይ ግሩፕ ክሬት አድርጌ የተወሰኑ ሰዎችን ፎቶ በራሴው ዳውንሎድ አድርጌ ይሄ ካርቱን አርጎ መስራት ምናምን አላ እንደዛ አድርጌ ፕሮሞት አረኩ። ቤሲካሊ አክቹአሊ እንደውም እሱ ነው የመጀመሪያው ኦንላይን ስራ ማለት እችላለሁ። እና ሰዎች ግሩፑ ላይ ያሉ የኔንም ስራልኝ ምናምን 50 ብርም 100 ብርም ይሆናል የሚልኩልኝና ከሱም ብሶ አንዳንድ ሰው ያው ቀድሜ ስለምሰራ አልከም የሚሉና እና ያ ከዛ በኋላ ነው ኮሮና አካባቢ ያው ሰርች ኢንጂን ኢቫሉዌሽኑን ጀመርኩ። ክላስም ሲጀመር እሱም ቀጥዬ ነበረ። ትንሽ ባይሆን አስቸግሮኝ የነበረው ሬጊላር ክላስ ዋናውን ወስዳለሁ፣ ማታ ላይ ኮምፒውተር ሳይንስ ማራለሁ፣ ጨምሬ ደግሞ ስራ ሰራ ነበርና በመሀል አቋርጬ ነበረ። ከዛ ትንሽ አስቤበት የማታውን ኮምፒውተር ሳይንሱን አቋርጬ ስራውን ብቻ ቀጠልኩ ማለት ነው ከዋናው ክላስ ጋር። ያው ስንመረቅ የተወሰነ ያህል ፕሮጀክትም የሆነ ሰዓት አልቆ ነበር። የ6 ወር የ1 አመት ምናምን ፕሮጀክቶች ናቸውና በመሀል ያው ስመረቅም ብዙ አልተጨናነኩም አቁሜ ስለነበር ከተመረኩ በኋላ ድጋሚ እንደ አዲስ ጀመርኩኝ። ከዛ በኋላ ነው ባይሆን ወደ ማርኬቲንግ ምናምንም የገባሁት። እዛ ላይ ብዙ ያልተመቸኝ ነገር ነበር እንዳልኩ ሞር ከኢንተርናሽናል ክላይንቶች ጋር ስለሆነ የለመድኩት አክቹአሊ መሬት ላይ ያለን ቢዝነስ ራን ማድረግ በጣም ከበደኝ። ትንሽ ሀት ቴምፐርድ ነኝ መሰለኝ እና ከሰዎች ጋር ሜቢ ገንዘብ ሊዘገይ ይችላል ብዙ አለመግባባት ነበርና አይ በቃ ይሄ ነገር ብዙ ለኔ አያዋጣኝም፣ ድጋሚ ሜንሊ ፍሪላንሱ ላይ ላተኩር ብዬ ከዛ በኋላ ነው ማለት ነው ሰርች ኢንጂን ኢቫሉዌሽኑን አቁሜ ወደ ቪዲዮ ኤዲቲንግ ደግሞ የገባሁት ከግራጁዌሽን በኋላ ነው ማለት ነው። ስቲል ያንን ነው እንትምለው። በጣም ጥሩ። ፍሪላንሲንግ ስራዎች ላይ አሁን አብዛኛው ወጣት ፍሪላንስ ስራ ላይ መሰማራት ይፈልጋል ምናምን እና አንተ ሜንሊ የምትሰራው ምን ሶፍት አፕወርክ ፋይቨር ምናምን? እኔ ፋይቨር ላይ ነው ሜንሊ የምሰራው። ከዛም ባለፈ አሁን ላይ ኦልሞስት ብዙ ቦታ ስራ አለ። ሰው ዛሬ ላይ ስራ የለም ሲል አይ ቲንክ ያው ቦርድ ላይ ያለ ማስታወቂያ ብቻ አንብቦ መሆን እንዳሌለበት አስባለሁና ሬዲት ላይ ሊሆን ይችላል፣ እንደዚሁ ያሉ ፋይቨር፣ አፕወርክ፣ freelance.com ላይ ሊሆን ይችላል። የተለያዩ ኤጀንቶች አሉ የሚያሰሩ አንፎርማ። እኔ መጀመሪያ የጀመርኩበት አፕን የሚባል ነው እና ኢቨን ሰው የሚያስበው የሆነ ስፔሻላይዝድ የሆነ ስኪል ስላለኝ ምናምን ኦፍኮርስ ምናልባት ዛሬ ላይ አለኝ፣ ግን ስጀምር ምናልባት ትልቁ አሴቴ የነበረው በቃ እንግሊዝኛ ኮሚኒኬት ማድረግ መቻል ነው። ፈተናቸውን የነሱን ንባብ አንብቦ ተፈትኖ ማለፍ ነውና ያን ያህል ስፔሻል ሰርቲፊኬሽን ምናምን ሁላ አያስፈልግም። እና ሰው በጣም ይሄ ነገርየውን አካብዶ ማየት እንዳሌለበት አስባለሁ። ስፔሻሊ ዛሬ ላይ ትልቅ አሴት ነው ቋንቋ መቻል። ኢቨን የትርጉም ስራ ሊሆን ይችላል፣ ኮፒራይቲንግ ሊሆን ይችላል። ከዛም ባለፈ አሁን ወደ ቪዲዮ ኤዲቲንግም ሲመጣ መጀመሪያ ላይ ስጀምር በሰዓቱ እንደውም የሆነ ስፔሻል ነገር እንደምችል ነበር ማስበው። ዞሬ አሁን የድሮ ፖርትፎሊዮቼን ሳይ በጣም ነው የሚያስቀው እና በዛም አይነት ፖርትፎሊዮ ስቲል ስራ ማግኘት ይቻላል። ኦፍ ኮርስ በአንድ ጊዜ ብዙ ቻርጅ አርጋ አትጀምርም። $5 ምናምን ነው የጀመርኩት። ግን ያው እንደዛ ነው የምትጀምረው፣ ቀስ እያልክ እየገነባ የምትሄደው ነገር ነውና ሜቢ ፕራይሜሪሊ ማንሳት ካለብን ቋንቋ መቻል፣ ከዛም ባለፈ ኤኒ ስኪል ፕሮግራሚንግ ሊሆን ይችላል፣ ቪዲዮ ኤዲት ማድረግ ሊሆን ይችላል፣ ዲዛይን ማድረግ ሊሆን ይችላል። ትንሽ ዲዛይን ባይሆን አሁን ላይ በጣም ኤአይ እሱ ስላለ እሱና ኢቨን የኔም እንትን ላይ ታዝብ ያለው አሁን ተምብኔል ምናምን እንደ ድሮ ሰው ብዙ ያዝ ኤአይ ስለሚጠቀም ምናምን። ግን ኢን ጀነራል ኤኒ ስኪል ፍሪላንሰር ለመሆን ትልቅ ለቨሬጅ ይሰጠናል። አሁን በደንብ የተዋወቀን ይመስለኛል። አብዛኞቹ ሳሮንን ከሚያውቁበት አንግል ወጣ ያለውን የተወሰነ እንግዲህ እንትን ለማድረግ ሞክረናል። ዛሬ ደግሞ አሁን ደግሞ በብዛት ከምታደሳቸው ነገሮች እንነሳለን። ግን ከዛ በፊት አማጺ ፖድካስት እንዴት ተጀመረ? ስሙ ራሱ እንዴት አማጺ ተባለ? ኦኬ፣ አማጺ ፖድካስት እንዴት ነው የጀመረው? ድሮ ያው በክርስቲያን ቤተሰብ ውስጥ ነው ያደግኩትና ማዳመጣቸው ሙዚቃዎች እንደዛ አይነት ናቸው እና አንድ ሊክሬ የሚባል ክርስቲያን ራፐር አለና
እሱ ላይ ሬብል የሚል አልበም አለው። እዛ ላይ ሬብል ምትል ሙዚቃ አለችውና እዛ ላይ ነው የመጀመሪያ ይሄ ሬቤሊየስነስ አማጺነት የሚለውን ኮንሰፕት የሰማሁትና ሀሳቡ ምንድነው ስለ ኢየሱስ ክርስቶስ ነው ቤሲካሊ እያወራ ያለውና ኢየሱስ ክርስቶስ የነበረውን ካልቸሩን ቻሌንጅ ለማድረግ አልፈራም። ኢቭን በሰዓቱ የነበሩ ገዢ የሚባሉት ምናልባት መሪ የሚባሉት ሰዎች ሁላ ተቃውሞት ነበር፣ የቤተ ክርስቲያን ሰዎች ምናምን። ግን እሱ ላመነበት የቆመ ሰው ነው፣ ያንን አድርጓል ምናምን። እንደዛ አይነት ነው የሙዚቃው ኮንሰፕትና የሀሳብ በጣም ገዝቶኝ ነበረ። ሶ ድሮ ኢቭን የቲክቶክ አካውንቴ ሬብል ቶትስ ነበረ የሚለውና ኋላ ላይ ነው አቻ የአማርኛ ቃል ስፈልግ መጀመሪያ ላይ ሪዮት ምናምን አሰብኩ። በጣም ፖለቲካል ሆነብኝ ቃሉ ምናምንና አማጺ የሆነ ትንሽ ኮንትሮቨርሻልም ቢሆን ተመቸኝና ሶ ቤሲካሊ አማጺ ስለኔ ዛሬ ለእውነት የሚቆም ያመነበትን የሚያወራ ባይሆን ኢቨን ራሴን አንድ እያረምኩ የመጣውበት ነገር ምንድነው ኦፍ ኮርስ ቲኔጅ ያለው ነበር እኔን ሀሳብ ማብላላት የጀመርኩትና ይሄ ዝም ብሎ ሬብል ሲባል ይሄ ኢቨን ራሴም ላይ ታዝብ ያለው ዝም ብሎ የሚቃረን በቃ በጥባጭ አይነት የመሆን ቴንደንሲ ነበረውና ኋላ ላይ ለምንድነው ኢቨን ይሄ ሀሳብ የገዛኝ ብዬ ሳስብ ላንድ ያረኩበት ሀሳብ ምንድነው ጀስት በቃ ከእውነት ጋር መቆም፣ እኔ ለማምንበት ነገር መቆም እና አሁን ላይ የሆነ አንዳንድ ሰው ምናልባት ሌሴ ማጆሪቲው የሚስማማበትን ሀሳብ ሳወራ ዲያማጺ ነኝ አላልክም እንዴ ምናምን ላይ ፖይንቴ መቃረን አይደለም። ልክ ብዬ ለእኔ እንደ ሳሮን ሞራል ብዬ ማስበው ነገር እስከሆነ ያንን በድፍረት መናገር የሚለውን ሀሳብ ነው የሚይዝልኝ አማጺነት። በጣም ጥሩ። ደጋግመ ልክ በፖድካስቶች ላይ የምታነሳቸው ሌላ ቦታም እንግዳ ሆነ ስቴድ ከምታነሳቸው ነገሮች መካከል አንዱ ሪሌሽንሽፕ ነው። ዘመናዊ ሪሌሽንሽፕ ላይክ ማቹሪቲ በአሁን አብዛኛውን ጊዜ እንደምንመለከተው ማቹሪቲ ጎሏል ተብሎ በጣም ተደጋግሞ ሲነሳ እንሰማለን። ይሄንን ነገር አንተ እንዴት ትመለከተዋለህ? ኦፍ ኮርስ ማቹሪቲ ትንሽ ምናልባት በጣም ግርድፍ የሆነ ቃል ይሆናል፣ ግን የእኔ መረዳት እንደዛ ነው። ይሄ የሴት የወንድ ምንለው ሳይሆን ሁለቱም ጋር ያለ ችግር ነው ማቹሪቲ ጋር ስንመጣ። ግን እስቲ ቃሉን እስቲ ዝም ብለን ዲፋይን በማድረግ እንጀምር። እንደኛ እኔ እንደምረዳው ከሆነ ማቹሪቲ የሆነ አይነት ዘርፍ ላይ ካለህ ልምድና ኤክስፒሪየንስ ተነስተ ዋይዝ የሆነን ዲሲሽን መወሰን ማለት ነው። እና ብዙ ጊዜ ብስለት ማቹሪቲ የሚመነጨው አንድ ከኤክስፒሪየንስ እንደሚሆን አምናለሁ። ከዛም ባለፈ ግን ትንሽ አንዳንድ ሰዎች የሚያምታቱበት አቅጣጫ ምንድነው አንድ እንዳልኩት ልምድ ነው ብለናል አይደለ? ለምሳሌ አሁን አንድ የስራ መስክ ከሆነ ያንን የስራ መስክ በተሳለጠ መልኩ እንዲመራልህ የምትመርጠው ሰው በዛ ዘርፍ ላይ ማቹርድ የሆነ የበሰለ ሰው ቢሆን ብለህ ታስባለህ። እና ከምን ጋር ላይ ያይዝላችሁ ነው ይሄ ዊን ማድረግ መቻልንና ብቃትንና ማቹሪቲን የማመሳሰል ነገር አለ። ሁለቱ ትንሽ ልዩነት አላቸው። ማለትም ብቃት ያለው ሰው ወይም ደግሞ የሆነ ነገር እንዲያሸንፍልህ የምትፈልገው ሰው ያንን ነገር ማሸነፍና ማሸነፍ ብቻ ነው ጎሉ። ማቹሪቲ ግን ትንሽ ኮንሲደሬት እንደሆነ አምናለሁ። ማለትም እኔ ዛሬ ላይ የሆነ ሌሴ የሆነ የቢዝነስ ኦፖርቹኒቲ ቢሆን ያንን ነገር ለራሴና ለቲሜ ብቻ እንዴት አድርጌ መቦጨቅ እችላለሁ የሚለውን ነው ሊያስብ የሚችለው ዊነር የሆነ ሰው። ወይ ኳስ ተጫዋች ከሆነ ምናልባት የራሱን ስታቲስቲክስ ብቻ ነው የሚያየው፣ እኔ ጎል ማግባት፣ እኔ ኳስ መጫወት። ማቹርድ ሲሆን ግን ትንሽ ኮንሲደሬት ይሆናል አካባቢውም ላይ ላለው ሰው እነሱንም ለመገብ የሆነ ንፉግ አልሆን የሆነ ኢምፓቲን ዴቨሎፕ ያደርጋለሁ እያስባለሁና ያ ነው የእኔ የማቹሪቲ ምልከታ። ከዛም ባለፈ ግን አንድ ብዙ ወንድም ሴቶችም ጋር መመለከተው ምናልባት በይበልጥ ሴቶች ጋር መመለከተው ጉድለት ምንድነው ሰልፍ አዌርነስ በጣም እንደሚጎለን ታዝቤያለሁ። ሰልፍ አዌርነስ ስል የሆነ ራስን እየሆነን ያለነውን ነገር መገንዘብ ማለት ነው። ብዙ ጊዜ ምናልባት ሰምታችሁ ሊሆን ይችላል ከሴት ልጅ ጋር በሆነ ኢሹ ላይ እያወራችሁ የሆነ በአንተ ጉዳይ ላይ የሆነ ካሳመንካት
እንደውም አሸንፋል ማለት አይደለም ምናምን ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁና አሁን እነዚህ ነገሮች መባል አልነበረባቸውም። ማለትም የሆነ ሀሳብ ተነስቶ የሚያሸንፍ ሀሳብ እስካለ ድረስ ይሄ ኢቭን ለሴቶች ስድብ ነው። ማለትም ሴቶች በዚህ ሀሳብ ኢቭን ኮምፎርታብል መሆን የለባቸውም ነው። ከአንድ ሰው ጋር በሀሳብ ካሳመነኝ ኦፍ ኮርስ ለምን እበሳጫለሁ? እንደዛ ነው ኢቭን የነሱ ሞቶ ሊሆን የሚገባው። ግን ኢቭን ሴቶችም ይሄንን ነገር አክሰፕት አድርገው አንዳንድ ሀሳብ ላይ ሊያወራቸው የሚፈልግን ሰው ለምሳሌ እንደ ኢማቹር የማየት ነገር አለ ማለት ነውና ሴቶችም ይሄንን ነገር ላይክ ኦፍ ኮርስ ስሜታዊ የመሆን መብት አላቸው። በተገቢው መልኩ ስሜታቸውን መረዳት መቻል አለበት አብሯቸው ያለው ወንድ። ነገር ግን ስሜታዊ ይሆናሉ ማለት ትክክለኛ የሆነውን አቋም ወይም ደግሞ ልክ የሆነውን ነገር የእናንተን ስሜት ለመጠበቅ ስንል ከመናገር ወደ ኋላ ማለት አለብን ማለት አይደለም። እንደ ወንድ ልጅ ጤነኛ ማቹሪቲውን የሚቀንፍ ማለት ማቹሪቲ ያልሆነ ሪሌሽንሺፕ ከሚባሉት ምልክቶች ምናልባት አንዱ ሊሆን ይችላል እንደውም ይሄኛው አይደል? ስለዚህ ያው ኦፍ ኮርስ የሀሳቡን ማስተማማቱ ራሱ አንዱ ማቹርድ ሪሌሽንሺፕ ከሚያደርገው ነገር ነው ብለን አስባለሁ። ሶ ጀነራላይዝ እያደረግን አይደለም። ልክ ነው። ያንንም ስል ደግሞ ወንድም ምናልባት ሌሴ የሱ ሀሳብ ልክ እንደሆነ ያውቃል እንበልና ምናልባት አቲቲዩዱ ሊሆን የሚገባው ቤቢ እንደዚህ ምናልባት እንደዚህ ያስቆጣሽ ነገር ሊሆን ይችላል፣ ግን ይሄ ነገር እንደዚህ ነው ምናልባት በተለሳለሰ ያው ሪሌሽንሺፕ ስናወራ ስለ ፍቅር ነው አይደለ? ለምንወደውን ሰው በመናወራበት ቶን መሆን አለበት። ኦፍ ኮርስ በተቃራኒው እኔ ልክ ነኝ የሆነ ቢዝነስ ዲል ላይ እንዳለ ድረቱን ነፍቶ ያንን ሊያደርግ ይችላል ኤንድ እሷም በዛው ኦፌንድድ የመሆን መብት አላት። አዝ ኤንድ ኦፍ ዘ ዴይ ግን ወንዱም የራሱን ቶን መመልከት አለባት፣ እሷም ስሜታዊ መሆን መብቷ ነው። ነገር ግን እንደዛ ኢቨን ሴቶችም ኢንተርቴን ሲያደርጉ ስለመመለከት ነው። ይሄ በተለይ እቺ አሁን ያልኳን ነገር ሴት ልጅ ተከራክራ አሳምነሃታል ማለት እንደውም ሉዝ አርጋሃል ማለት ነው ምናና ያንን ተቀብለው ልክ አይደለም ያ ነገር ብዬ አምናለሁና ትልቁ ነገር አይ ቲንክ ሰልፍ አዌርነስ። ይሄ እኔ እንዴት ነው አብራኛለችን ሴት ኮሚኒኬት እያደረኩ ያለሁት ሴቷም ስሜታዊ ሆና ከሆነ ምንድነው ስሜታዊ ያደረገኝ ነገር? ኦኬ እሺ ስሜታዊ ልሆነ እኔ ግን ያኛውም ሰው ደግሞ እኔ በሱ ቦታ በሆን ይሄ ያንንም ሰው ለመረዳት መሞከር ማለት ነው። ለምሳሌ አንድ ይህ ነገር ሞር ሴቶች ላይ ጉድለቱን እመለከታለሁ ያልኩ ዛሬ ላይ ብዙ ጊዜ በጣም ለሴ ሮማንቲክ ነን ብለው የሚያስቡ ሴቶችን አንዳንድ ከሶሻል ሚዲያውም ጋር በተያያዘ ሳወራቸው they are not actually romantic. it's just እነሱ ከወንድ ልጅ ምን እንደሚጠብቁ ያውቃሉ። ማለትም ምናልባት በጣም ሮማንቲክ እንደሆነች የምታስብል ልጅ እስቲ ለወንድ ልጅ ሮማንቲክ የሆነ ነገር ምን አድርገሻል ብትላት ብዙ ነገር ምትልህ ነገር አይኖራትም ብዙውን ጊዜ እና ፍላጎቶቻችንን ይሄ የመለየት ኃላፊነት አለብን። just because እኔ አበባ እንዲሰጠኝ ስለምፈልግ ምናልባት somebody gentle ሆኖ ትሪት እንዲያደርገኝ ስለምፈልግ እኔ ሮማንቲክ ነኝ ማለት አይደለም አይደል? actually በአክሽን የሚገለጡ ነገሮች ናቸው። እኔ አብራኝ ላለች ልጅ ግጥም ጽፍላት ከሆነ አበባ ምሰጣት ከሆነ እሷን ትሪት ማድረጋት ከሆነ ሮማንቲክ ነኝ ብዬ ላውጀው ላይ ገባም ላይክ ስለሆንኩት ማለት ነውና ግን ብዙ ጊዜ ሴቶች ጋር በጣም ሮማንቲክ እንደሆኑ ወንዶች ሮማንቲክ አይደሉም። ነገር ግን ብዙ አበባ የተቀበለችው እሷ ናት። እሷ ምንም ማድረጋት አቅምና ይሄውን ሰልፍ አዌርነስ ከመጉደል የሚመጣ ነገር ነውና ኢትስ ኦኬ። ሁላችንም የሆነ ሰልፍ አዌርነስ የሚጎለን አቅጣጫ አለ። ነገር ግን አንድ ማቹርድ እየሆነን ስንመጣ እነዚህን ነገሮችን እኒን ፋላሲዎች ኦኬ እሺ እንደዚህ አይነት ትሪትመንት እኔም እፈልጋለሁ። ነገር ግን ወንድ ልጅም ኤክስፔክቴሽን አለው፣ እሱም መወደድ ትሪት መደረግ ይፈልጋል። how can I እንዴት ነው ላስደስተው ምችለው ሜቢ ስሜቱን ልጠብቅ ምችለው? ይሄ ሰልፍ አዌርነሱን ዴቨሎፕ ማድረግ ተገቢ እንደሆነ አምናለሁና አይ ቲንክ ለማቹሪቲ ቁልፍ ነገር ነው። በጣም እኔም የምስማማባቸው ሀሳቦች አሉ። አብዛኛውን ጊዜ ላይክ በሴቶች ጋር ስቴጂ ላይክ ማቹሪቲን ከደስታ ጋር ማገናኘት ነገርም አለ ብዬ አስባለሁ። አሁን ከዚህ ከማቹሪቲ ሳንወጣ አንድ ወንድ ማቹርድ የሚባለው ምን ሲኖሩት ነው እና የሴቷንም አንድ ሴት ማቹርድ የምትባለው በአንተ እይታ ምን የምታካትት ሴት ነች?
በመጀመሪያ እንደ ወንድ ልጅ ትልቅ የሚሰራ ነገር ኤክስፒሪየንስ ነው ብዬ አምናለሁ። ያም ነገር ደግሞ ቅድም እንዳልኩ አንድ ሰው የሆነ አቅጣጫ ላይ ልምድ ሳይኖረው ቁጭ ብሎ ዝም ብሎ እድሜው ስለሄደ ብቻ ማቹርድ ነው ማለት አንችልም። እና ማቹሪቲ ይሄ ጥበብ የሚፈልግ ነገር ነው። ኢቭን ዝም ብሎ በእውቀት የሚሆን ነገር አይደለም። አንዳንድ ሰው ሌሴ የቢዝነስ መጽሐፍ ብቻ አንብቦ በሆነ ቢዝነስ ላይ ያ ማቹሪቲ አለው ማለት አንችልም። አንድ ሰው በሆነ ነገር ላይ በሳል የሆነ የሚመጣው እዛ ውስጥ ገብቶ መውደቅ ያለበት ቦታ ላይ መሰናክሎቹ ጥለውት ምናልባት ኋላ ላይ አልፎ ምናምን ሲሄድ ነውና ለወንድ ልጅ ትልቁ ነገር ኢቭን በሪሌሽንሺፕ ውስጥም ሊሆን ይችላል በራሱ ባለው ላይፍ ውስጥም አንዱ ትልቁ ነገር ኤክስፒሪየንስ እንደሆነ አምናለሁ። ከዛም ባለፈ አሁን የጠራ ነው ሰልፍ አዌርነስ ለምን ይጠቅመዋል? አንዳንድ እንደዚህ የገባህ ኤክስፒሪየንስ ማታደርጋቸው ነገሮች አሉ። ይሄ የራስህን ስሜት ለምሳሌ አሁን ወንድ ልጅ እንዲህ መሆን አለበት፣ ወንድ ልጅ አያለቅስም ምናምን የሚሉ አንዳንድ ሰዎች አሉ አሁን። እና እኔ ያስቀኛል ዛሬ በ2026 ላይ ወንድ ልጅ አያለቅስም የሚል ሀሳብ ማውራት ወይም ደግሞ አትሊስት እንደዛ ስንል ለምን እያለን እንደሆነ አትሊስት ለሰው ማስረዳት ተገቢ ነው። ለምሳሌ ስታለቅስ አንተን አንድ ሰው ቢያይና ሴት ልጅ ስታለቅስ ቢያያት ምናልባት የሰው አቀባበል ተመሳሳይ አይደለም። ላንተ ምናልባት ለሴቶች ስስ እንደሚሆኑት ሰንባዲ ላንተ እንደዛ ስስ ስለማይሆን እንደዛ ተብሏውን ሰውን ብታስረዳው ተገቢ ነው። ግን ኤኒዌይ ብቻ ፖይንቴ ምንድነው እኒን ነገሮች ኢቭን ለመረዳት ትንሽ ሰልፍ አዌርነስ ይፈልጋል። ሶ ሁለተኛው ከኤክስፒሪየንስ ባሻገር ሰልፍ አዌርነስ ነው። ከዛም ባለፈ ዝም ብሎ ነገሮችን መሞካከር ብቻ ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ለምሳሌ አሁን ከ25 ዓመት በታች እያለን የቢዝነስ ዓለም ከሆነ እዚያም ምንልበት ጊዜ ነው። የሆነ ክሪፕቶ ሲባል ያንን እንሞክራለን፣ ቪዲዮ ኤዲቲንግ ሲባል ያንን እንሞክራለን፣ የሆነ ቢዝነስ ምናንና አንድ ማቹሪቲን ዴቨሎፕ እያደረገን ስንመጣ ምንድነው የሆነውን አይነት ነገር ላይ ይሄ ካሪየር ቢልድ እያደረገን ምንመጣበት ጊዜ ነው። ምናልባት ለእኛ የሚሆነንን ነገር አክቹዋሊ አንደርስታንድ አድርገን ራሳችንን ኢንክሊኔሽናችንን ከባህሪ ጋር ከፐርሶናሊቲ ጋር እኔ ደስ ብሎ የምሰራው ነገር ብለን ይሄ ፍላጎቶቻችንንም የምንረዳበት ጊዜ ነውና አንድ የሆነ ብቃት ወይም ደግሞ የሆነ ማስተር የምናደርገው ነገር ሊኖር እንደሚገባ አስባለሁ። ያ ነገር በስራ ዘርፍ ሊሆን ይችላል፣ በባህሪ ደረጃ ሊሆን ይችላል። የሆነ በራሳችን ላይ መሰልጠን እንዳለብን አምናለሁ። ድሮ ላይ አንድ ሴት የሆነ ፊት ከሰጠችን ብቻ ከሷ ጋር ለመሆን ልንመርጥ እንችላለን። አንድ ማቹርድ ስንሆን ግን ከሰልፍ አዌርነስም ጋር ተያይዞ ፍላጎቶቻችንን ማወቅ እንደዚች አይነት ሴት ነው የምፈልገው፣ እንደዚህ አይነት ቦታ ነው መገኘት እንፈልገው፣ ሶሳይቲው አካባቢ እንዲህ አይነት እይታ ነው ለእኔ እንዲኖረው የምፈልገው፣ ጓደኞቼ እንዲመስሉ ፈልጋለሁ። እኒህ ነገሮች ዲፋይን እያደረግን መምጣት ይኖርብናል። ሶ አንድም ያ ራሳችን ላይ ከመሰልጠን ነገሮችን ማስተር ከማድረግ ከዛም ባለፈ ምናልባት ያው ገንዘብ ማካበት አለበት ተገቢ ነው። ግን አሁን ያልኩህ ነገር ፍሩት ነው ሲጀመር። በዚህ ፓዝ ውስጥ ሲሄድ ክሬር ቢውልድ እያደረገ ሲመጣ የሆነ ነገር ማስተር ስታደርግ ተከትሎ የሚመጣ ነገር ነው። ሶ ዛሬ ላይ ኦፍኮርስ ሰው በተለያየ ምክንያት ገንዘብ ላይ ያካበት ይችላል። ግን ብዙ ጊዜ ብዬ ጀነራላይዝ ላርገውና ብዙ ጊዜ የሚሞክር ሰው አትሊስት ለራሱ ይሆናል ብዬ አስባለሁ። ድሃ እንኳን ባይሆን አትሊስት ራሱን መቻል አለበት አንድ ወንድ ልጅና ያው ድሃ ሊሆን የሚችለው የሆነ ነገር ማስተር ማድረግ ካልቻለ ከሰነፈ አዋዋሉ ጥሩ ካልሆነ ነው። ብዙውን ጊዜ ኦፍ ኮርስ ሌላ ምክንያት ሊኖር ይችላል። ግን እኒ አቅጣጫዎች ላይ ገንዘብ መስራት ቢሆን አንድ አመላካሽ ነው። ሰርቆ እስካላመጣው ድረስ ገንዘብ ካለው ምናልባት ታታሪ እንደሆነ ምናልባት ብዙ ሰዓት
ተነጥሎ ቢውል ያደረገው ነገር እንደሆነ አስዩ ማድረግ እንችላለን። ሰው በወንዶች ዙሪያ ይሄንን ነው ልል የምችለው። በሴቶች የወንዶቹ ላይ ግን ወንድ ልጅ አለቅስም ስትል ማለት ነው ከሰሞኑ በጣም እየሰማ ነው ያለ የሆነ ማቹሪቲን ከበቃ ስሜቶችን በጣም አምቆ ከመያዝ ጋር የሚገናኝ ንግግሮችን በሶሻል ሚዲያ በደንብ እየሰማን ነበረ። በሱ ዙሪያ ያለ እይታ ምንድነው? እስኪ በደንብ ክሊር አድርገን። አሁን አንተ እንዳልከው ያው ስሜትን በተገቢው መልኩ ከማውጣት አንፃር ከሆነ በዛ አስማማለሁ። ነገር ግን ይሄ ሴማንቲክስ የምንጠቀማቸው ቃላት ትርጉም አላቸው። አንድ ሰው ዛሬ መጥቶ ወንድ ልጅ አያለቅስም ብሎ ነገ ደግሞ አይ እንዲህ ማለት ፈልጌ ነው እንዲለኝ እኔ አልፈልግም። ላይክ ትርጉም አለው። ወንድ ልጅ አያለቅስም ማለት ወንድ ልጅ አያለቅስም ነው which is wrong። ክርስቶስም አልቅሷል። ዛሬ ላይ በጣም እኔ ለራሴ ሮል ሞዴል መላቸው ትልልቅ ወንዶች ጀግናዎች መላቸው ለማልቀስ ማያፍሩ ኢንፋክት ወንድ ለመሆን የማይታገሉ አይነት ሰዎች ናቸው። ዛሬም ላይ ኦፍ ኮርስ አስፈላጊ ነው ስፔሻሊ ቲኔጀር እያለን ምናልባት how to be a man የሚሉ አይነት ሀሳቦችን መከተል። ነገር ግን እኔ ዛሬ ባለውበት ሁኔታ ላይ ወንድ ለመሆን መሞከረው ነገር የለኝም። ራሴን ነው መሆነው። ኦሬዲ ያንን ፓዜን ጨርሼዋለሁ። አንድ በጣም ማድንቀው ሰው ፍሬድሪክ ኒቼ ይባላል እና ኦቨርመንች ሚለው አይ ቲንክ የጀርመን ቃል ይመስለኛል እና ዘ ሃየር ማን ኦር ብቻ የላቀው ሰው ልንለው እንችላለን በአማርኛ እና ብቻ ይሄ ወንድነትን የሆነ እንዲተራምደን ምንደርስበት አይነት መድረክ ባናስመስለው አሪፍ ነው። ላይክ ጆርኒ እንደሆነና ስሜቶች ደግሞ እንዲ ማልቀስ ምናምን ኦሬዲ ሳይንቲፊካሊ የተካሄዱ ጥናቶች አሉ የሚያመጣው ሳይድ ኢፌክት ምናምን። ግን እንዳልኩህ ቅድም ያለውን ነባራዊ ሁኔታ መካድ የለብንም። ዛሬ ላይ ብዙ ወንድ ልጅ ማያለቅሰው አታልቅስም ስለሚባልም አይደለም ብዬ አስባለሁ። ነገር ግን አልቅሶ የሱ እንባ ምንም እንዳላመጣ ስለሚመለከት እንደሆነ አስባለሁ እና ከዛ አንፃር ወንድ ልጅ እንዲ ኑዋንሱን መነገር አለበት። ኦኬ ምናልባት ሌሴ አሁን ሴቶች የሚያለቅስ ወንድ ደስ ይለናል ምናምን ሲሉ ይሰማል። ነገር ግን ደግሞ ያለው ነባራዊ ሁኔታ ላይ ማልቀሱ ምናልባት ሲያስጠቃው ደካማ እንደሆነ ምናምን ሲታይ እንመለከታለን አይደለ? ሶ ይሄንን ነገር ተረድቶ ወንድ ልጅ አትሊስት እንዲህ አይነት ቦታ አታልቅስ ብትለው ለእኔ አሁን ያ ፌር የሆነ እንትን ነው። አንዳንድ ሰው እኮ የሚያለቅሰው ላልቅስ ብሎ አይደለም። ምናልባት ሳምባዲ የሆነ አታክ ቢያደርግ ቢቆነጥጥ እጅህን ብታነሳው እጅህን ላንሳ ብለህ አይደለም። ኢስ ሪአክሽን ነው። ማልቀስም እንደዛ ነው። ከዛ ጋር በተያያዘ ወንዶች ይሄ ምናልባት ውስጣቸው ያለውን ብሶትን ከማውጣት አንፃር ሜቢ ብቻቸውን ማድረግ ካለባቸው ያንን እንዲያደርጉ። ምክንያቱም አይ ብሊቭ እንደውም ወንድ ልጅ እንደዛ በሚያለቅስበት ወቅት የሆነ አይነት ኢቨን የሰራው ቪዲዮ አለ ስለ አንገር ስለ ንዴት ማለት ነው። ያቺ ነገር ታስፈልገናለች። ያ ያለቀሰበትን ሞመንት ሲያስብ ነው ሞር ወደ ውስጡ መግባት የሚችለው፣ ሞር ጨክኖ ከዚህ በፊት ያላደረገውን ነገር ማድረግ የሚችለው። ምናልባት አንዲትን ሴት ወዶ ሙቭኦን ማድረግ እሷን መተው ከብዶት ከሆነ ምናልባት አልቅሶ ወጥቶለት እሷን ቻው ብሎ ሸኝቶ በእንደዛ ነው ክሎዠሩን ሊያገኝ የሚችለውና እኒ ነገሮች አስፈላጊ ናቸው። እና ወንድ ልጅ ኦፍ ኮርስ ሰው ፊት ምናልባት ክሎዝ ያልሆኑ ሰዎች ፊት ቢያለቅስ ምናልባት ሊያስጠቀው ይችላል። ያንን ማወቅ አለበት። ነገር ግን አንድ ወንዶች ቲም እንፈልጋለን የኛ ጎራ ምናምንና ምንወዳቸው ጓደኞች ጋር እንደው ሄዶ ስሜትን ከመናገር አንፃር ሳይሆን አንድም ባይዘይ ሴቶች ቢያለቅሱ ሌሴ አሁን በወራዊ ሳይክል ውስጥ ሆርሞናችሁም እንትን ሲል የሆነ ኢሞሽናል የሆነ ባጌጅ ይፈጠራል ምናምን ልታለቅሱ ትችላላችሁና ሲሊም ነገር አሁን ሴቶችን ሊያስለቅሳቸው ይችላል ማለት ነው። ወንድ ልጅ ብዙ ጊዜ ሲጨነቅ ብዙ ጊዜ በሲሊዋ ነገር አይደለም እንደዛ ሴቶቹ አውርተው የሚወጣላቸው አይነት ነገር to begin with ወንድ ልጅ አያስጨንቀው። ወንድ ልጅ ሲጨነቅ ትልቅ ነገር ነው እና ያንን ሪኮግናይዝ ማድረግ አለበት። የሆነ በሲሊ ነገር ዝም ብሎ እንዲነጫነጭ አይደለም አሁንም የኔ መልእክት ማለት ነው። እና ግን
ወንድ ልጅ ያለቅሳል፣ ኦፍ ኮርስ ያለቅሳል። ማልቀሱ ብዙ ጊዜ ሊያስጠቆው ይችላል አሁን። ነገር ግን ቲምህ ጋር ሄደህም ዝም ብለህ ለመተንፈስ ሳይሆን ቅድም እንዳልኩ ጓደኞቻችን ምን አይነት ሊሆኑ እንደሚገባ መምረጥ አለብን ብያለሁ አይደለ? ያ ማለት ለመተንፈስ ሳይሆን እንዲህ አይነት ነገር ገጥሞኛል ሀሳብ ስጠኝ፣ ሀሳብ ለማግኘት ነው ማድረግ ያለበት እንጂ ኢቭን በራሴም ላይ ታዝቤያለሁ። ላይክ በጣም ነው የሚያስጠላው እንዳልኩ አም ኦፕን ማይንድ የሆነ ወንድ ለመሆን የምታግለው አይነት እንደዛ አይነት ፐርሶናሊቲ አይደለም ያለኝና የሆነ በተጨነኩበት ሰዓት ላይ እንደዛ ለማውራት ማለት ነውና እንደ ሴት አይደለንም። ይሄ ምን ተነፍሰው ነገር ምናልባት በሰዓቱ ደስ ይለናል፣ ግን ወንድ ልጅ ነገሮችን ኦቨርካም ሲያደርግ የመረም ያስጨነቀህን ነገር አድረስ ስታደርግ ነው ውስጥ እርፍ የሚለውና ይሄ ብቻ ወንዶች በማልቀሳቸው ሼም ሊይዛቸው አይገባም። ነገር ግን ያልቀስ ብቻ አይደለም አክቹአሊ ካለቀሰ በኋላ ዲል ማድረግ አለበት ችግሩን ምናምን። ከዛም ባለፈ ግን ምናልባት ለሴቶች መናገር የምፈልገው እንደዛ ሴቶች ዩዥሊ አሁን የሚያልቅስ ወንድ ምናምን ደስ ይለናል ምና ይላሉ። አክቹአሊ ራሳቸውን እንዲፈትሹ ይፈልጋለሁ። ወንድ ልጅ ምናልባት ሌሴ ቦይፍሬንዷ ሊሆን ይችላል፣ ባሏ ሊሆን ይችላል፣ የሆነ ነገር አስጨነቆት እያለቀሰ ብታገኘው ኢማስኩሌት አለማድረግ ያንን ብቻ ወንድ ልጅ ያው ሰው እንደሆነ ስሜት እንዳለው ሊረዱ እንደሚገባ አምናለሁና ያ ነው የኔ መልእክት። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቱካቱክ ነው። ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ዘወትር እሁድ ከቀኑ 8 ሰዓት ላይ የሚያቀርቡላችሁ ፕሮግራም ነው። የአጋራችንን መልእክት ደግሞ በመሀል እናደርሳችሁ እንዳለው እንግዲህ የሚያስደንቅ ቤት ግርማ ያለው ሆቴል ዘመናዊ ሪል ስቴት ወይንም ልዩ ገጽታ ያለው ቢሮ እየገነባችሁ ከሆነና ፊኒሽንግ ላይ ካላችሁ ውበት፣ ጥራት፣ ጥንካሬ የምትፈልጉ ከሆነ ቅዱስ ግራናይትና ማርብል ምርጫችሁ እንደሚሆን እናውቃለን። አሁን ደግሞ ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ወይንም ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ በሚያገኙበት ህንጻ ውስጥ መዘዋወሩትና በስሮት ከታላቅ ደስታ ጋር ነው። ለቤቱ ውበት ቅዱስ ግራናይት ውበትን እንሸጣለን ይላችኋል። ዛሬውኑ እየደወላችሁ መሄድ ትችላላችሁ። እንግዲህ የወንዶችን አሳልፈናል የቻልነውን ያህል ያው ሰዓቱ እንደሚለን ገል ለመግለጽ ሞክረናል። እስኪ ሴቶችስ እንዴት ነው ማቹርድ የምትለው ሴት ሪሌሽንሺፕ ላይ ምን አይነት ሴቶችን ነው ወይንም ምን ማሟላት አለባት ትላለህ? ያው እንግዲህ ብዙ ጊዜ ሴቱ ወንዶች ላይ ነው አተኩሬ ብዙ ሀሳቦችን የምሰጠው፣ ግን እንደ እኔ ማቹሪቲን ሴቱ ልጅ ውስጥ ማየው ሴትነቷን የተቀበለች ማለትም ወንድ ከመሆን ጋር ብዙ ትግል የሌላት አይነትን ሴት እዛ ውስጥ ማቹሪቲን እመለከታለሁ። ከዛም ባለፈ ግን ቅድም እንዳልኩት በወንድም ላይ እንዳለው አካሄዱላ ሴቶችም ሰልፍ አዌርነስ ወይም ደግሞ ራስን የመገንዘብን ያንን ግንዛቤ ሊያካብቱ እንደሚገባ አምናለሁ። ዛሬም ላይ እንዳልኩሽ ትልልቅ ምላቸውም ሴቶች አሁን ቅድም የተናገርኩትን አይነት ስቴሪዮታይፖች ኢንተርቴይን ሲያደርጉ መለከታለሁ። ሴት ልጅ ተከራክረ ካሳመንክ ምናምን ኖ እንደዚህ አይነት ነገርን ኢንተርቴይን ማድረግም የለባቸውም። ከዛም ባለፈ ግን ዛሬ ላይ ሴቷም እንደወንዱ ተምራ የራሷ ክሬር አላት ምናምን ያ አንድ ፓቷ ነውና በዛ ላይ ያላት አካሄድ ምናልባት ወንዱም ጋር ካሪየር ቢልድ ከማድረግ ጋር ቢሆን ምናልባት ከሪሌሽንሺፕ ውጪ ሊሆን ይችላል። ምናልባት ከሴቶች ጋር ስንመጣ ለምንድነው ያልኩት ብዙ ጊዜ ወንዶች ካሪየርን ቢልድ ማድረጋቸው ገንዘብ መያዛቸው አክቹአሊ በሜቲንግ ስትራቴጂው ላይ በዴቲንግ ፑሉ ላይ የሆነ ሌቨሬጅ ይሰጣቸዋል። ሴቶች ጋር አትሊስት ከሪሌሽንሺፕ አንጻር የሷ ካሪየር ብንለው ገንዘቧ ምንም ያን ያህል አፐር ሃንድ አይሰጣትም። ያንን ሴቶች ሪያላይዝ ማድረግ አለባቸው። ሰው ራሷ ላይ ስትሰራ ይሄንን ፊልድ ስለምወደው ምናምን ከዛ ሜንታሊቲ አንጻር መሆን እንዳለበት መለከታለሁ። ለምሳሌሽ ሴቶች አንድ የነሱ የሴትነታቸው ፕራይም የሚባለው ብዙ ጊዜ ከምናልባት ከ20 እስከ 24 እንደዛ ባለው ነው ዩዥዋሊ። የወንዶች ምናልባት ከ30 በላይ
ሜቢ ከ33 እንደዛ በላይ ምን እንደሚባለው ማለት ነው። እነዛ ብዙ ሜትሪክሶችን ከግንዛቤ ውስጥ አስገብተው ነው እንደዛ ያሉትና ሴቶችም እቺን ነገር ሪያላይዝ ማድረግ የነሱ በዴቲንግ ማርኬቱ ላይ ያላቸው ፕራይም ያ እንደሆነ ከዛ በኋላ ያለው ህይወታቸውን ሊገጥማቸው የሚችለውን ነገር ሪያላይዝ ማድረግ ዛሬ ላይ ይሄ ኢስናት ኢምፓወርመንት አይደለም። ይሄ ሌሴይ በ30 አመትሽ እንደዚህ መሆን ትችላለሽ። ሹር ያ ፍላጎት ካላት እሷም ሰው ናት። እንደውም ደስ የሚል ኳሊቲ ነው ምናልባት ከሬሯ ላይ ሰርታ ምናምን ከሆነ። ነገር ግን ደግሞ ይሄ ዝም ብሎ እልህ ከወንድ ልጅ ጋር እልህ የመገባባት አካሄድ አይደለም። ይሄ ባዮሎጂም ጭምር ነው። አይደለም ሴት ልጅ ወንድ ልጅ ራሱ እንደው የሱ ማብቂያ የለውም ይባላል እንጂ ብዙ ነገር ቴስቴስትሮን ሌቭል ቢሆን ኦልሞስት ከ30 በኋላ እየወረደ ነው የሚመጣው የወንድም ልጅ ቢሆን ማለት ነው። እና ግን አትሊስት ፋይናንሻሊ ያለን ነገር ከዛ በኋላ በደንብ ከፍ ያለ ስለሚመጣ ያ ሌቨሬጅ ስላለን ነው። ሴት ልጅ ደግሞ ትልቅ ሌቨሬጇ ብዙውን ጊዜ አትሊስት ቲፒካል የሆነ ዴቲንግ ማርኬት ላይ ውበቷ እና ፈርቲሊቲዋ ነው። እና ይህንን ነገር አትሊስት ሴቶች አዌር ቢሆኑ አትሊስት አዌር ከሆኑ ቢተር አይሆኑም። ይህንን ነገር አውቃ ኖ ለማግባት ከሆነ እጠብቃለሁ ካለች ምናልባት 30 አመት ሆኗት ምትደነግጥ አትሆንም ማለት ነው። ኖ አይ ቾዝ ዚስ ላይፍ መርጬ ነው ይሄንን እንትን ያልኩት and there are plenty of men የግድ ያንግ ካልሆነች ብሎ እንደዛ እንትን ማይል ማለት ነው። እኔ ፐርሰናሊ አይ ላይክ ኦልደር ዊመን እና ያ ነገር አለ። ምክንያት ይኖራል አላቅም ከልጅነቴ ጀምሮ ኢቭን ያንግ ራሱ ባይሆኑ አይ ሚን ያንግ ራሱ ባይሆኑ ይሄ ኦልደር ሉክ ያላቸው ያንግ ሆኖ ራሱ ኦልደር ሉክ ያላ አሩ ነው ዋይ ብቻ ያው አሁን ላይ ግን እንደምንም እና ሴቶች ጋር እኒ ነገሮች ሪያላይዝ ማድረግ ፉክክራቸው ከወንድ ልጅ ጋር አይደለም። women cannot compete with men የሆነ ባዮሎጂያችን ይለያያል። ይሄ ተፈጥሮ ወንድ ልጅ ያደለችው ነገርና ሴት ልጅ ያደለችው ነገር ይለያያል። ዛሬ ላይ ፓትሪያርኪ ምናምን የሚባለው የሆነ ወንዶች የሆነ አንድ ክፍል ውስጥ ተሰብስበው እኛ ወንዶች ሴቶችን እንዲናርግ ምናምን ተባብለው አይደለም። ይሄ በቃ ባይ ዲፎልት የሚመጣ ነገር ነው። ሴት ልጅ ምናልባት ሌሴ ዛሬ ላይ 23 24 ሲሆን ምናልባት ትዳር ውስጥ ልትገባ ትችላለች፣ ልትወልድ ትችላለች። ወንዶችን እንደዛ የሚይዘን ነገር የለም። በቃ ነጻ ስለሆንን ዓለምን ኮንከር እንድናደርግ ኔቸር ራሱ ይፈቅድልናል። ለቨሬጅ አለን። የአካላዊ ጥንካሬ ቢሆን ኢቨን ከፐርሶናሊቲ ትሬቶች ጋር ያለን ሳይኮሎጂካል ፍሬም ጋር ተያይዞ ምናልባት ኦሽን የሚባል ላይክ ኦፕንነስ፣ ኮንሸንሽስነስ፣ አሰርቲቭነስ ምናምን የሚባሉ የፐርሶናሊቲ ትሬቶች አሉና በዛ ላይ ወንዶች ስኮር የሚያደርጉባቸው ፐርሶናሊቲ ትሬቶች ብዙውን ጊዜ ክሬር ዋይዝ ምናምን የሆነ አድቫንቴጅ ይሰጣል ለወንዶች ማለት ነው። ያለን አግሬሽን ቢሆን ምናምን ሴቶች ደግሞ ያላቸው የሆነ አድቫንቴጅ አለ። ባይሆን አንድ ሴቶች ጋር አንድ ያው ስለ ማቹሪቲ ነው እያወራን ያለ ነውና ሴቶች አንድም ስፔሲፊካሊ ወንዶች አሁን ሀይል ላይ ዲፔንድ እናደርጋለን እና ሴቶች ኢሞሽናሊ አትሊስት የሚፈልጉትን ነገር የማግኘት ብቃት አላቸው። ምናልባት አንዳንድ ሰው ማኒፕሌሽን ሊለው ይችላል እና ይሄ ባይዞ ይሄ የብልጣብልጥ የሆነ ሴት ባህሪ አይደለም። ኢሞሽናሊ ሴት ልጅ የምትፈልገውን ነገር የማወቅ ብቃት ከልጅነታቸው ጀምሮ ላይክ ሴት በመሆኗ ምናልባት ቅድም እንዳልነው ስታለቅስ ለምሳሌ ሌላው ቤንድ ሲያደርግ ትመለከታለች። እኒህ ነገሮች ያንን ነገሯን የምትፈልገውን ነገር እንዴት ማግኘት እንዳለባት ያንን ማወቅ ያንን ብልጠት ትዳር ውስጥም ቢሆን በጡንቻ ሳይሆን ይሄ በብልሃት ምናምን የሚባለው ነገር አይ ቲንክ እዛ ውስጥ እኔ ማቹሪቲ ነው ያለውና ሶ ኦል ኢን ኦል ሴት ውስጥ የማየው ማቹሪቲ የምትፈልገውን የምታውቅ ሴት ያንንም አዶ ዋነሴ ማኒፕሌሽን ማለት አልፈልግም። ኦፍ ኮርስ ማኒፕሌሽን ሊሆን ይችላል፣ ግን አትሊስት የምትፈልገውን ነገር ለዛ ባለው መልኩ ወንድ ልጅ እንደዛ ማሸነፍ መቻል እዛ ውስጥ ማቹሪቲን እመለከታለሁ። ከዛም ባለፈ ግን ትልቁ ነገር ሰልፍ አዌርነስ በተደጋጋሚ የምመለከተው ነገር ስለሆነ ነው። ዛሬ ላይ ኦልሞስት የሁሉም ሴት ቦይፍሬንድ
ናርሲስት ይመስላል ሲያወሩ ስሰማ ማለት ነውና እንደዛ ሆኖ አይደለም ኢስ ጀስት የራሳቸውን ስሜት ብቻ እንትን ስለሚሉ ነው እና ይሄ ነገር ሮንግ ነው የሌላውንም ሰው አቅጣጫ ለመመልከት መሞከር ምን አድርጌው ነው ምን አድርጎኝ ነው እኔ በሱ ቦታ በሆን ምን ላደርግ ይችላል ነበር ምናልባት ኦፌንድድ ሆኜ ከሆነ ኦፌንድድ መሆን ኦኬ መብቴ ነው ነገር ግን አውቶማቲካሊ ያ ሰው እኔ የምፈልገው ነገር ስላላደረገ ምናልባት ስለተቀያየምን ናርሲስት ነው ማለት አይደለምና ትንሽ ኮንሲደሬት ማድረግ ያቺ ነገር ያው ምናልባት ግን እንደው ጊዜውም ራሱ የሚሰጠው ነገሮች አሉ አይደል ምናልባት በፊት ሆኖ በ19 አመት በ20 አመቷ በ21 አመቷ ትዳር ውስጥ ብትገባ አንድ ሴት በቃ ማለት ኖርማል ነው አይደል ይሄ ችግር ያለው ነገር ላይሆን ይችላል ምናልባት አሁን ላይ አንዳንዴ ሁሌ የምናስበው ያው ሴት ልጅ ከወለደች በኋላ አሁን ባልየው ፋይናንሻሊ ስቴብል መሆን አለበት ምናምን የሚባሉ ክራይቴሪያዎች ወይም ኬሪየሩን ማሳደግ አለበት የሚባሉት ነገሮች ሲመጡ ሴት ልጅ ወልዳ ቤት ልትቀመጣለች ብዙ ሀፕን የሚያደርጉ ነገሮች አሉ ከዛ ግን የዛ ነው ያህል ደግሞ አታቅም ወንዱም ላይ ምን ሊፈጠር እንደሚችል የጤና ጉድለት ሊፈጠር ይችላል ባሏን ልታጣት ትችላለች ሶ ልክ ያ ነገር ሲፈጠር እኔም ማምነው ከዜሮ መጀመር የለባትም አይደል በቃ ልክ ያ ነገር ሀፕን ሲያደርግ በቃ ግራ መጋባት የለባትም ሴት ልጅና በተቻለ መጠን አሁን ይሄን ፕሮግራም ብዙ ወጣት ሴቶች ይሰሙታልና ይሄ ኬሪየርን ቢውልድ ማድረግ ለፉክክሩ ለምናምኑ ሳይሆን ነገ ሄስ ቢመጣ ልጆችን አላሳድግም ማለት ነው አዎ እና እነዚህ ነገሮች ላይም የዛው ነው ያህል በደም ኮንሲደሬት ሆናችሁን ታዳምጡን እንላለን ከዚህ በተለይ ደግሞ ከሴት ልጅ እድሜ ጋር ካነሳው ሀሳቡን ስታነሳ ይመጣልኝ አንድ ጥያቄ ነበር የምርጫ ጉዳይ ነው ላይክ ከ25 አመት በኋላ እስከ 30ዎቹና የማግባት ወይም ደግሞ ቀደም ብሎ ማግባት የምርጫ ጉዳይ ነው የሚል ነገር አንስታ ነበር አሁን ላይ ያለውን ሲስተም ላይክ ስንመለከት ላይክ አንድ ወጣት ሴት ዩኒቨርሲቲ ገብታ ተመርቃ ምናምን የምትወጣው ኦልሞስት ከ24 አመቷ በኋላ ነው እኛ ደግሞ አሁን እንደዚህ የሴት ልጅ ይሄ ላይክ ፒክ እድሜዋ ከ20 እስከ 24 ነው ብለናል ሲስተሙም አይፈቅድም እስከ 24 ባለው አመት እንድታገባ ስለዚህ ላይክ የሷ ምርጫ ነው ማለት እንችላለን ባይዜ አላቅም ትንሽ ፖይንቴ በዛ መሃል ታግባ አይደለም just aware እንዲሆኑ ነው ስለራሱ እንጂ እኔ ለልጅ አትሊስት ለሴት ልጅ I wouldn't advise ያንን ነገር ማለት ነው እንዳልኩ I'm all about women empowerment ግን እዚህ ጋር ደግሞ ሌላ ሪያሊቲ አለ አንድም ደግሞ ትንሽ ወንዶች እንዳይሸወዱ የምፈልገው ነገር አንድ ብዙ ጊዜ ሴቶች ላይ ታዘብኩት ነገር ምንድነው ሴቶች ፕራይማቸው ላይ ያሉ they know ያ ፕራይማቸው እንደሆነ በዛን ሰዓት በጣም ብዙ ነገር leverage ያደርጋሉ ማለትም the highest quality man attract ማድረግ የምትችልበት fertile የሆነችበት ምናልባት ፊዚካሊም ከሆነ usually ሁሉ ጊዜ ላይሆን ይችላል ግን usually ፊዚካሊም ፕራይሟ ያ እድሜ ነውና ከዛ አንፃር በዛን እድሜ ክልል ውስጥ ታፕ ኳሊቲ ሜን አትራክት ማድረግ የምትችልበት እድሜ ነው ከዛም አንፃር ታዲያ ያንን ፕራይማቸውን they will entertain it በፈለጉት ሌቭል ድረስ ማለት ነው ከዛም ታዲያ የዛን ሰዓት let's say ብዙ ጊዜ የሚባል ነገር ምን አለ ይሄ what do you bring to the table ምናምን የሚባሉ ጥያቄዎች አሉ አይደለ በዛ እድሜዋ ላይ ይሄ ቴብል ምናምን ብላ አይደለም ሞር ውስጥ ያላትን ስሜት ተመልክታ ነው ላይክ ፒውር የሆነ አትራክሽን ተመልክታ ነው እንዲሁም ደግሞ ኦፍ ኮርስ ኮንቪኒየንስንም ትመለከታለች ነገር ግን እድሜያቸው ከፍ ያለ ሲመጣ ወደ ምን ይዞራል ነገርየው ፒውርሊ ወደ ኮንቪኒየንስ ይሆናል ያንን ከምን ጋር ላይ ያይዝላችሁ ነው ፕራይሟ ላይ ያለች ምናልባት የምትገጥማቸው ሰዎች የሆነ አትራክሽን ላይ ስለምታተኩር ይሄ ሞር ራሷን ኢንጆይ ማድረግና አትራክሽኗን ነው የምታተኩረው እንጂ ወንዱ ምን አለው ይሄ ያለው ምናምን ብላ አይደለም ግን ከፍ ያለ ሲመጣ የዛን ሰዓት ወንዱ ምን አለው ያኖረኛል ወይ ምናምን ኦፍ ኮርስ በጥሩ መልኩ መመልከት እንችላለን አሁን ሰትል ልታደርግ ስለሆነ አንቺ እንዳልሽው ከዜሮ መጀመር የለባትም የሆነ ነገር ቢመጣ ምናምን እዛ ላይ ብዙ ጥያቄ አለኝ ግን ወንዶች ግን አንድ እንዲረዱ የምፈልገው ነገር ብዙውን ጊዜ ኢቨን ቺተር የሆኑ ሴቶች
ምንድነው ሰትል ለማድረግ አንድ ሞኝ ወንድ አለ የሷን ላይፍ ፈንድ የሚያደርግ ገንዘብ ምናምኑን ፕሮቫይድ የሚያደርግ ኤንድ ለመዝናናት ደግሞ ምናልባት ሾፍ ለማድረግ ደግሞ ያ ፒውር ሮ የሆነ ዲዛይሯን ደግሞ የሚያሟላ ሌላ ወንድ አለ ምናልባት ሴክሲ የሆነ ይሄኛው ቤታ ምንለው አይነት ወንድ ምናልባት እንደዛ ሁሉን ነገሯን ችሎ ከሷ ጋር በመሆኑ ተደስቶ ውለታ ይዋለችለት እንደዛ አይነት ፍሬም ውስጥ ያለው ወንድ ይኖራልና women are like intentional እንደዚህ አይነት ነገሮች ላይ ማለት ነው ለዛም ነው ብዙውን ጊዜ career women ጋር ትንሽ መመለከተው ነገር ይሄ let's say what do you bring to the table ምናምን ሲባል እንደ ወንድ ልጅ እንደዚህ አይነት ዲግሪ ያለኝ እንዲህ አይነት ቢዝነስ አለኝ ምናምን ወንዶች we don't care about those things ማለት ነው እና አንድም በቃ እድሜያቸው ነው እንደዛ የሚያስወራቸው ያንን ነገር መመልከት መቻል አለበት እና አንድም ዋይዝ የሆነች ሴት ጋር ያ ክሬሯን የምታደርገው ለራሷ እንደሆነ እንድታውቅ ያስፈልጋል ከዛም ባለፈ ግን እኔ ስቲል በደንብ ይሄ ነው ምለው አቋም የለኝም ግን ፍቅርን እየጀመርን ገና ለገና እንፋታለን ሶ ምንም እንኳን እዚህ ጋር ቢል ያረግን ያለው ነው ህይወት ቢኖርም ኢንኬዝ እንደው ከተፋታን ራሴን እና እሷ ሜንታል ፍሬም ብዙ አትዋጥልኝም ኦፍ ኮርስ ሎጂካሊ ከተመለከት ነው ልክ የሆነ እንትን ነው ለምን ሉዝ እናደርጋለን ፕላስ ኦልሞስት ግማሽ የሚሆነው ሜሬጅ የሚፈርስ ከሆነ እንደዛ አለማሰብ እንደውም ሞኝነት ነው እና ትንሽ ግን ይሄ ባላንስ ማድረግ እንደሚፈልግ አስባለሁ ይሄ ቱማች ጥቅመኛ እንዳንሆን መጠንቀቅ አለብን ቱማሽ ደግሞ ናይቭም መሆን የለብንም ፍቅር ምናምን ብለን ከማይሆነ ሰው ጋር ሶ አይ ቲንክ እንዴት ባላንስ ማድረግ እንችላለን በየሳስብ ምንድነው ሴትም ሆነ ወንድ እኔ ዛሬ ላይ አሁን አንቺ ያልሽውን ነገር ጥያቄ ያለኝ ያልኩሽ ከምን አንፃር ነው ሴቶች የወንድ ልጅ ገንዘብ ላይ የሚያተኩሩት ከዚህ አንፃር ነው ኋላ ላይ ከዜሮ መጀመር ስላልባት እሷ ሞር ሪስኩስ እሱን አልቀበለው ማለትም የኃላፊነት ሴት ልጅ ጋር ብቻ አይደለም ወንድም ልጅ ኃላፊነት አለበት ነው አይ እኔ ያልኩ ምን መሰለህ ሜቢ አሁን ስትማር ምናምን ኢትስ ናት ወንድን ኢምፓወር ለማድረግ ፈልጋ አይደለም ስለ ሁሉም ሴት እንደዛ አትመስለኝም እንደውም አብዛኛው ሴት እኔ እንደዛ አትመስለኝም መስለመናገር ይሄ ወንድን ኢምፓወር ለማድረግ በቃ እኔ ስራ ያለኝ ምናምን አሁን ለማለት አይመስለኝም ሶ ስፔሻሊ አሁን ያለውን ወጣት አሁን ያሉት ልጆች በቃ ትምህርታቸው ላይ ኬሪየራቸው ላይ ባደጉ ቁጥር ኢትስ ናት አባውት ወንዱ ገና ለገና ሴቷ ወልዳ ስለምትቀመጥ ብቻ እሱም ኢምፓወር መሆን ያለበት ለቤታቸው እሺ በጣም ጥሩ ነገር ሴቷም ደግሞ ስትማር ምናምን ኢምፓወር ለማድረግ ሳይሆን ነገ የሆነ ነገር ቢመጣ ባለቤት ልጆችን ታሳድጋቸዋለች ብለ ልብህን የምትሞላባት ሴት ማግኘት ኢዝ ብሌሲንግ ነው አይደል ኦብቪየስሊ ከዛ አንፃር ነው ተማረለት ሶ ያ እንዳለ ሆኖ አይ ቲንክ ፍቅርን ስናስብ እንደ እኔ መልከታ እኔ እንደ ሳሮን ፍቅር ብዬ ማስበው ነገር ስናስብ ቀድሞ የኮንቬኒየንስ ጥያቄ መምጣት የለበትም ብዬ አስባለሁ ከዛ በኋላ ግን ከተዋደድን በኋላ ነው የኮንቬኒየንስ ጥያቄ መነሳት ያለበት ኦፍ ኮርስ አሁን አንቺ እንዳልሽው ሪል ነው አይደል ይሄ ነገር ሶ እሺ አብራ ያለችውን ወንድ ትመለከቷለች እየሰራ ነው ወይስ አይደለም እየሰራ ከሆነ አንድም ያቺ ሴት እንደምትወደው አመላካሽ ነገር ዛሬ ላይ እሷም ያለችበት ስታተስ አለ እሱም ያለበት ስታተስ አለ ኦፍ ኮርስ ጎላቸው ጋር አልደረሱም ነገር ግን ሲጥር ታያዋለች I will bet on him የሆነ ፋይናንሻል ሴኩሪቲ ዛሬ ላይ አለ አንድም መውደድ የሚያስደርግህ ነገር በምትወዳቸው ሰዎች ላይ ትመድባለህ I will bet on them ነገር ግን ኦኬ እሺ መጀመሪያ ላይ ወደዋለች ስለ ጥቅም ምንም እንደዛ አስበው አይደለም ነገር ግን ብዙ አምቢሽስ አይደለም ድንጋይ ሲያሞቅ ነው የሚውለው ምናልባት ገንዘብ ለመስራት የሚሞክረው ቤቲንግ እየመደበ ነው ያንን ወንድ ልጅ I wish ቢለወጥ ነገር ግን ላይክ በቃ ያንን ነገሩን ቼንጅ ማያደርግ ከሆነ እቺ ሴት አንድም ዋይዝ ናት ዝም ብላ ስሜቷ ገፍቷት የምትነዳ አይነት ሴት አይደለችም ማለት ነውና እኒን ነገሮች መመልከት ያስፈልጋል አንድም ታዲያ ወንዶች ደግሞ ኢቭን ትላንት ወዲያ የሆነ ቪዲዮ ሰርቻለሁ
በጣም በቃ እንዲህ በጣም ሲያቆለጳጵሱ እመለከታለሁ። ኦ በድህነት የመረጠችኝ ምናምን እና ኦፍ ኮርስ ሬር ስለሆነ አፕሪሺየት የምናደርጋቸው ኳሊቲዎች ናቸው። ነገር ግን እንደዛ ነው መሆን ያለበት። ሲጀመር በድህነት ማትመርጥህ ሴት ምን ሰራለህ አለች እና ውለታ እየተዋለላችሁ አይደለም በድህነት ስለመረጠች። ይሄ ውለታ የመመለስ እንትን እንደዛ አይነት ሜንታል ፍሬም ወንዶች ጋር ሊኖር አይገባም። ነገር ግን ለመወዳት ሴት ዋይናት ዓለምን ሁሉ ብሰጣት። ሴቶችም ለመወደው ወንድ ልጅ ዛሬ ላይ ምንድነው ለምድሮ ኩክ ማድረግለት ምናምን ነው የሚባለው። ይሄ አሁን የሚወድ ሰው ያፈቀረ ሰው አነጋገር አይደለም። ለምንወደው ሰው ለምንድን ነው ማትተጋገዘው? አይደለም ኩክ ማድረግ ሌላም ነገር ብትችል ብታደርግ እሱም ለሚስቱ እሷን በተሻለው መጠን ቢያሳርፋትና ፍቅርን ስናስብ ያ ነው ሜንታል ፍሬሙ ሊሆን የሚገባው ብዬ አምናለሁና ያ እሺ አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ቅዱስ ማርበልና ግራናይት አብሮና ያለው እንግዲህ የቦታ ለውጥ አድርገዋል። በፊት ከነበረበት ከቦሌ ጃፓን ኤምባሲ ወደ አዲስ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ወይም ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት ነው አሁን የምታገኙት። ለቤቱ ውበት ቅዱስ ግራናይት ውበትን እንሸጣለን ይላችኋል። በስልክ ማግኘት የምትፈልጉም 0977 22 2299 ወይም በ0966 22 2233 ታገኙታላችሁ። እንግዲህ ዛሬ ስቱዲያችን የሚገኘው ደግሞ ሳሮን ነው። ጥሩ ሀሳቦችን እያነሳ ነው። ሰዓታችን በጣም እየሮጠ ነው። ኦልሞስት አልቋል ሰዓታችን። ሁለት በጣም አጫጭር ጥያቄዎችን መልሶችን እንድሰጠን ሁሉንም ገስ እዚህ ስንጋብዝ የምንጠይቃቸው ጥያቄዎች አሉ። የመጀመሪያው ሰውነት ላንተ ምንድን ነው? ሰውነት ሰው መሆን ሰውነት ብዙ አስቤበት ማላውቀው ነገር ነው። ግን አይ ቲንክ ከብዙ አንግል ልንመለከተው እንችላለን። ነገር ግን ኢቨን ሰሞኑን የሆነ ቪዲዮ አይቼ ነበረ። ይሄ እኔ ኢትዮጵያዊ አይደለሁም ሳምቲንግ ምናምን እያለና ብቻ አይ ቲንክ የአዳማዊ ማንነት ዛሬ ላይ ኢትዮጵያዊ ነን አማራ፣ ኦሮሞ፣ ትግሬ ምናምን የምንለው ነገር ሁላ እንደ እኔ የሆነ በቂ መገለጫዎች ናቸው ብዬ አላስብም። ሞር ይሄ ጀስት ኤግዚስት የሚያደርግ ፐርሰን ያለ ማተኮር ያ ነው ለእኔ ሰውነት ብዬ ማስበው። ማለትም ሪጋርድለስ ሞራል የሆነን የሚያደርግ ሰው ወይም ደግሞ ትክክለኛውን ነገር የሚያደርግ ሰው ለምን ከባህር ማዶም አይሆንም? አይ ቲንክ ከእንደዛ አይነት ሰው ጋር ይሄ ብቻ ይሄ ኦፍ ኮርስ ኢትዮጵያዊነት የሚለው ስሜት ውስጥ ያለ ግን ሞር ኢቨን ራሴን ሪሌት አደርግ የምመለከተው ይሄ ሰው የሚለው ነገር ነው። አሁን እንዳልኩ ብዙ አስቤበት ማላውቀው ነገር ስለሆነ ይሄ ነው ማለት ይከብደኛል። ግን አይ ቲንክ ያ አዳማዊ የሆነ ሁላችንም ከአንድ የተጠነሰስን የሚለው ሀሳብ ነው ይመጣል። አድማጮቻችን በጣም ሰዓታችን ሄዷል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙ ቱካቶክ ነው። ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ዘወትር እሁድ ከቀኑ 8 ሰዓት ላይ እኔ ዳዊት አበራና ቅድስት ወይሳ የምናቀርብላችሁ ፕሮግራም ነው። ቴክኒሻናችን ሳይቱ ማለሙ ነበር። አብራችሁን ስለቆያችሁ እናመሰግናለን። የመጨረሻው የፕሮግራሙ መጨረሻ ላይ የደረሳችሁ ሰዎች ማክሰኞ ምሽት 1 ሰዓት ላይ በዩቲዩብ ገጻችን ቱካቶክ ላይ ይለቀቅላችኋል። እዛ ላይ ታገኙናላችሁ። በ85 ደግሞ ቴክስቶቻችሁን ቲቲን እያስቀደማችሁ ላኩልን። መልካም ሳምንት ይሆንላችሁ። ሰላም ቆዩ።